ተወዳጁ ጋዜጠኛ ዮናስ ወጥቷል ወደ ውጭ ሀገር ሄዷል የሚል መረጃ በሰፊው እየተሰራጨ ይገኛል። እሱም በቅርቡ እየተላለፈ ያለ ፕሮግራም ላይ አልተገኘም። እውነታው ምንድነው? ሰላም እንዴት ናችሁ? የዲላይት ኢንተርቴይንመንት ቤተሰቦች፣ ለዚህ ቻናል አዲስ ከሆናችሁ ሰብስክራይብ ማድረጋችሁን እንዳትረሱ፣ ላይክን በማድረግ ቪዲዮውን ጀምሩት። ተወዳጁ ጋዜጠኛ ዮናስ የኢቢኤስ አሁን ላይ ካሉ ቀዳሚ ጋዜጠኞች መካከል አንዱ ሲሆን ሰሞኑን እንግዲህ ኢቢኤስ ፕሮግራም ላይ እየታየ አይደለም እና ከዚህ ጋር ተያይዞ አንዳንድ ዜናዎች እየወጡ ነው። ከኢቢኤስ ቴሌቪዥን እንደለቀቀ እና ውጭ ሀገር እንደሄደ እየወጡ ያሉ መረጃዎች ያሳያሉ። እንግዲህ ከኢቢኤስ ለቋል የሚሉ ዜናዎች በዩቲዩብ፣ በፌስቡክ፣ በቲክቶክ እየተለቀቀ ይገኛል። ለዚህ እንደ ማስረጃ እየተጠቀሙት ያሉት አሁን ላይ የተለቀቀ ባለው የኢቢኤስ ቴሌቪዥን ፕሮግራም ላይ እየታየ አይደለም እና ይህንን ጉዳይ ለማጣራት ስንሞክር የቅዳሜ ከሰዓት ፕሮግራም ላይ ዮናስ ከበደ በስፋት ሁሌም የሚታይበት ፕሮግራም ነው። እዚህ ፕሮግራም ላይ ዮናስ ከበደን እያየነው አይደለም እና ይህ ነገር ሁሉን ሰው ግራ እያጋባ ይገኛል። እሱ የሌለበትን የቅዳሜ ከሰዓት ፕሮግራም መታየት ከጀመረ የተወሰነ ጊዜ ሆኗል እና የመጨረሻ እሱ የሌለበት ፕሮግራም ዩቲዩባቸው ላይ ተጫነው ከአንድ ወር በፊት አካባቢ ነው። ስለዚህ ይህ ጉዳይ ነው ይበልጥ መነጋገሪያ እንዲሆን ያደረገው። እንግዲህ ዮናስ ቅንና የዋህ ጋዜጠኛ በመሆኑ ነው ኢቢኤስ ላይ የሚታወቀው እና ከዚህ ጋር ተያይዞ ብዙ አስተያየቶች እየተሰጡ ሲሆን ከነዚህም ውስጥ ውጭ ሀገር እንደሄደና እዛ መኖር እንደጀመረ እየተነገረ ይገኛል። የቤተሰብ ማገናኘት ፕሮግራም ላይም የመጡ ሰዎች አዲስ ነገር ይዘው ሲመጡ እሱን ራሱን ነበር የሚያገኙት እና በድጋሚ የመጡ ሰዎችም እሱን አለማግኘታቸው ብዙዎችን አስገርሟል። ኢቢኤስም በዚህ ጉዳይ ላይ ዝም ብሏል። ይህ ጉዳይ እውነት የሚሆን ከሆነ ጋዜጠኛ ዮናስን ብዙዎች ማየት ስለሚፈልጉ በሌላ ፕሮግራምም ቢሆን ወይም በራሱ ስራ መምጣት አለበት ብለን እናስባለን። የእናንተ ሀሳብ ምንድነው? በኮመንት አሳውቁን። የዛሬ ቪዲዮ ይህንን ይመስል ነበር። በሌላ ቪዲዮ እስክንገናኝ ድረስ መልካም ቆይታን ተመኘን።